ሰላም ጤና ይስጥልን በየላችሁ በሰላምታችን ይድረሳችሁ። የዕለቱ የዛላ ቲቪ መረጃዎቻችን ጀምረዋል። እስከ መጨረሻው አብራችሁን ሁኑ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት መካሄድ ጀምረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የጉባኤውን መጀመር አስመልክተው መልእክት አስተላልፈዋል። ቅዱስነታቸው ሰፋና ዝርዝር ያለ መልእክቶችን አስተላልፈዋል። የቅዱስነታቸውን መልእክት እንደሚከተለው እናቀርባለን። ቅዱስነታቸው በመልእክታቸውም ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በኃይል አይደለም ብለዋል። ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በኃይል እንዳልሆነ የገለጹት ቅዱስነታቸው ባለስልጣናት የህዝቡን ልብ ትርታ ሊያዳምጡ እንደሚገባ አሳስበዋል። በተለይም መሪዎችና አማራጭ ሀሳብ አለን የሚሉ ሊቃን ሁሉ እግዚአብሔርን እንዲፈሩና በህዝቡ ላይ እንዳይጨክኑ አሳስበው ህዝቡ የሚፈልገው ሰላም፣ ፍትህና የእምነት ነጻነት መሆኑን አስገንዝበዋል። በየደረጃ የሚገኙ የሀገር መሪዎችና የፖለቲካ ሊቃን ሁሉ ፈሪሃ እግዚአብሔርን በልባቸው እንዲያሳድሩና በእግዚአብሔር ህዝብ ላይ ከመጨከን እንዲቆጠቡ ጥብቅ ማሳሰቢያ ሰጥተዋል። ፓትርያርኩ በመልእክታቸው እንደገለጹት በላዕላዊ በማዕከላዊና በታህታዊ መዋቅር የምትገኙ የሀገር መሪዎችም ሆናችሁ አማራጭ ሀሳብ አለን ብላችሁ የምትቀሳቀሱ ሊቃን ሁሉ የህዝብን የልብ ትርታ ማዳመጥ ይገባቸዋል ብለዋል። ህዝብ የሚፈልገው በአንድነትና በእኩልነት መኖርን፣ ፍትህ እንዲሰፍን፣ በሰላም ወጥቶ መግባትንና ለኑሮ የሚበቃ ምጣኔ ሀብት ማግኘት መሆኑን የገለጹት አቡነ ማትያስ እነዚህ መሰረታዊ ፍላጎቶች ሲሟሉለት ብቻ ህዝቡ ተደመጥኩ ብሎ አመራሩን እንደሚከተል አስገንዝበዋል። ቤተክርስቲያን የሰላምና የእርቅ ተልዕኮዋን በሚጠበቀው ልክ መወጣት እንዳልቻለች የገለጹት ፓትርያርኩ አንዳንድ የሚያለሙ መሳሪያ ሆኖ መገኘት ችግሩን ይበልጥ እንዳባባሰው ሳይሸሽጉ ተናግረዋል። በመሆኑም አሁን ያለውን ግጭትና መለያየት ለመቀነስ ህዝቡ ወደ ፍቅርና ወደ ዘላቂ የጋራ ጥቅም ማምጣት የዚህ ጉባኤ ዋነኛ ተግባር ሊሆን እንደሚገባ አሳስበዋል። ለቀጣዮቹ ቀናት የሚቆየው ይህ የቅዱስ ሲኖዶስ ምልዓተ ጉባኤ በሀገራዊ ሰላም፣ በቤተክርስቲያን አንድነትና በተለያዩ ወቅታዊ ጉዳዮች ላይ በዝርዝር ተወያይቶ ውሳኔዎችን ያሳልፋል ተብሎ ይጠበቃል። ፍርድ ቤቶች በቀበሌ ቤቶች ይዞታ ላይ የመዳኘት ስልጣን የላቸውም ብሏል የፌዴሬሽን ምክር ቤት። ይህንን ያሉት የምክር ቤቱ አፈ ጉባኤ አቶ አገኘሁ ተሻገር ናቸው። ምክር ቤቱ ሀገራዊ አደጋዎችን የሚታደጉና የግለሰቦችን እንዲሁም የቡድኖችን መብት የሚያስከብሩ በርካታ የህገ መንግስት ትርጓሜዎችን ሲሰጥ መቆየቱን አስታውሰዋል። ሆኖም ከቅርብ ጊዜ ወዲህ ፍርድ ቤቶች ከመንግስት የረጅም ጊዜ ይዞታዎችና ቤቶች ጋር በተያያዘ የምክር ቤቱን ውሳኔ ያላከበሩ ብያኔዎች እየሰጡ መሆኑን ጠቁመዋል። አፈ ጉባኤው እንደገለጹት ፍርድ ቤቶች በየደረጃ የሚቀርቡላቸውን የቀበሌ ቤቶች ተብለው የሚጠሩ የረጅም ጊዜ መንግስት ይዞታዎችን ክርክርና ቤቱታ የመዳኘት ስልጣን የላቸውም ብለዋል። ለረጅም ጊዜ በመንግስት ቁጥጥር ስር ያሉ ቤቶች ከአዋጅ ውጭ ተይዘዋል የሚል ክርክር ስልጣን ባለው አካል እስካልተረጋገጠ ድረስ ቤቱ የመንግስት እንደሆነ ተደርጎ እንደሚወሰድ አስገዳጅ ትርጓሜ ሰጥቷል ብለዋል። የኦሮሞ ነጻነት ግንባር ፕሬዝዳንት አቶ ዳውድ ኢብሳ በጸጥታ ስጋት ምክንያት በዘንድሮ ምርጫ እንደማይወዳደሩ የድርጅቱ አመራር ገልጸዋል። የኦነግ ዲሲፕሊንና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ዲሮም እንደተናገሩት አቶ ዳውድ የሚወዳደሩበት ሆሮ ጉሩ ወለጋ አካባቢ ያለው የጸጥታ ስጋት ለውሳኔ ዋነኛ ምክንያት ሆኗል ነው የተባለው። ድርጅቱ በአገሪቱ ካሉት 230 ቢሮዎች ውስጥ በአሁኑ ወቅት ክፍት የሆነው የአዲስ አበባ ቢሮ ብቻ መሆኑን የጠቀሰ ሲሆን ይህም ብዙ እጩዎችን ለማቅረብ እንቅፋት እንደሆነበት አስታውቀዋል። ኦነግ ለሰባተኛው ጠቅላላ ሀገራዊ ምርጫ 128 እጩዎችን ማቅረቡን የተገለጸ ሲሆን ይህም በስድስተኛው ምርጫ ወቅት ከነበረው ተገፍቻለሁ ባይነት ወጥቶ በ2018 ለመሳተፍ መወሰኑን ያመላክታል። የኦሮሞ ነጻነት ግንባር ኦነግ ወደ ምርጫ የተመለሰው የፖለቲካ ምህዳሩ ስለተሻሻለ ሳይሆን የፓርቲውን ዓላማና ፖሊሲዎች ለህዝብ ለማሳወቅ የሚያስችል ጠባብ መንገድ በመፈጠሩ እንደሆነ ገልጸዋል። በትናንትናው ዕለት የህዝባዊ ወያኔ ሓርነት ትግራይ ህወሓት ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን ተከትሎ የተለያዩ ሀሳቦች እየተነሱ ነው። ይህንን በተመለከተ ከዚህ በፊት የህወሓትን አፈቀላጤነት ሚና በመውሰድ ሀሳብ አስተያየት ሲሰጡ የነበሩትና በጦርነቱ ዋና ተዋናይ የነበሩት ፕሮፌሰር ክንድያ ገብረሕይወት የሰጡትን ሀሳብ ወደ እናንተ እናደርሳለን። ፕሮፌሰሩ ይሄ ኋላ ቀር ቡድን ለትግራይ ጥፋት የበቀለ አረም ነው ብለውታል። የስምረት ፓርቲ ከፍተኛ አመራር የሆኑት ፕሮፌሰር ክንድያ ገብረሕይወት በትግራይ ያለውን ወቅታዊ ሁኔታ አስመልክተው ጠንከር ያለ አስተያየት ሰጥተዋል። ኋላ ቀር ሲሉ የጠሩት የህወሓት ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ አጣጥለውታል። አረሙ መወገድ አለበትም ሲሉ አሳስበዋል። ይህ ሁሉ ለከት የለሽ እብደት ጦርነት ቀስቅሶ ህዝብን ይዞ ከመጥፋትና ከማተራመስ የዘለለ ይህ ነው የሚባል አዎንታዊ ውጤት የለውም ብለዋል። የህወሓትን ቡድን ከጦርነት ውጭ መኖር የማይችል ሲሉ የገለጹት ፕሮፌሰር ክንድያ ያለፈው ይብቃን ይብቃችሁ መባል ነው ያለበት ሲሉ አሳስበዋል።
ህወሓታዊ ውግንናቸው ጎልቶ ይታይባቸው የነበሩት ፕሮፌሰር ክንድያ ገብረሕይወት ይህን ቢሉም ህወሓት አሁንም በያዘው አቋም አጠናክሮ መቀጠሉን የሚያመላክቱ መረጃዎች እየወጡ ነው። የፌዴራል መንግስቱ ምላሽ የሚጠበቅ በውጭ ሀገር የሚኖሩ ኢትዮጵያውያን ከባንክ ሂሳባቸው ጋር የፋይዳ መታወቂያ ማያያዝ አለባቸው የሚለው መመሪያ ጠንከር ብሎ እየተገበረ ነው። የባንክ ሂሳብን ከፋይዳ ብሔራዊ መታወቂያ ቁጥር ጋር በማስተሳሰሩ ሂደት በውጭ ለሚኖሩ ዜጎች የማረጋገጫ ኮድ ኦቲፒ በኢሜይል የሚላክበት አሰራር መኖሩን የብሔራዊ መታወቂያ ፕሮግራም አሳውቋል። የፕሮግራሙ የምዝገባ ኦፕሬሽን መሪ አቶ ሄኖክ ጥላሁን እንደገለጹት ከሆነ ዜጎች መረጃቸውን በኢሜይል ጭምር በማስመዝገብ ከርቀት አገልግሎትን ማግኘት እንደሚችሉ ገልጸዋል። የተባበሩት አረብ ኤሚሬቶች በሱዳን አውሮፕላን ማረፊያ በተፈጸመው ጥቃት እጅ የለበትም ስትል አስተባብላለች። መነሻውን ከኢትዮጵያ ያደረገ መሆኑ በተገለጸ ባለፈው ሰኞ በካርቱም አውሮፕላን ማረፊያ በደረሰ ጥቃት የኤሚሬቶች የሰው አልባ አውሮፕላን ድሮን ጥቅም ላይ ውሏል መባሉን አንድ የሀገሪቱ ባለስልጣን ትናንት ማምሻውን ባወጡት መግለጫ አስተባብለዋል። የሱዳን መንግስት የተባበሩት አረብ ኤሚሬቶችን 3 ዓመት በደፈነ የሱዳኑ የእርስ በርስ ጦርነት የሱዳን ፈጥኖ ደራሽ ኃይልን በመደገፍ ሲከስ ቆይቷል። የኤሚሬቶች መንግስት ግን ይህንንም አስተባብለዋል። የኤሚሬቶች ንብረት የሆኑ ድሮኖች ከኢትዮጵያ ባህር ዳር ስለመነሳታቸው መረጃ እንዳላቸው የተናገሩት የሱዳን ጦር ቃል አቀባይ ድሮኖቹ በመጋቢትና በግንቦት ወራት ሱዳን በሚገኙ የተለያዩ ቦታዎች ላይ ድብደባ ፈጽመዋል ብለዋል። ይሁንና ዘገባውን ያቀረበው ሮይተርስ መረጃውን በነፃ ምንጭ ማረጋገጥ አለመቻሉን ገልጿል። የሱዳንን ውንጀላ መሰረተ ቢስ ሲል በመግለጫ ያጣጣለው የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ ሱዳን በትግራይ ክልል የሚገኙ አማጽያንን ትረዳለች ሲልም ከሷል። የሱዳን ባለስልጣናት ለጥቃቱ ምላሽ ለመስጠት ዝግጁ መሆናቸውን ተናግረዋል። ግብጽና ሳውዲ አረቢያ በካርቱም አውሮፕላን ማረፊያ የተፈጸመውን ጥቃት በማውገዝ ጣልቃ ገብተዋል ያሏቸውን የሱዳን ጎረቤቶች አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኤርትራን ማዕቀቦች ለማንሳት ወስነዋል ተብሏል። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመላክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱን ሮይተርስ ዘግቧል። ትራምፕ ኢትዮጵያ ታሪካዊ ባለቤትነት ጥያቄ ያነሳችበትን ቀይ ባህር ዳርቻ ቁልፍ ቦታ ከተቆጣጠሩት ኢሳያስ አፈወርቂ ጋር ለመወዳጀት ወስነዋል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ፕሬዝዳንት ኢሳያስ አፈወርቂ ለመወዳጀት ዳር ሲሉ ከርመው በመጨረሻ ላይ እጅ ለእጅ ለመጨባበጥ ከጫፍ ደርሰዋል ተብሏል። የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻል እንዲሁም ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ተብሏል። የትራምፕ አስተዳደር እርምጃ ከኢትዮጵያና ኤርትራ አሁናዊ ውጥረት አንጻር ያለውን አንድምታ የቀይ ባህርን ደህንነት ከማስጠበቅና ቀጠናዊ ግጭትን ከመቀልበስ ጋር የተገናኘ መሆኑን ሮይተርስ ያነጋገራቸው ተንታኞች አብራርተዋል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የቀይ ባህርን አስፈላጊነት ይበልጥ አጉልቶታል። አሜሪካ በቀይ ባህር ላይ የበላይነቷን አስጠብቃ ለመቀጠል ከኤርትራ ጋር ወዳጅነት መመስረት ምርጫዋ ለማድረግ የወሰነች ይመስላል ነው የተባለው። የተወዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ለዕለቱ ያዝንላችሁ መረጃ ይመስል ነበር። ስለምትከታተሉን ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ እንዲሆኑ እንጠይቃለን።